የሚወዳችሁ ሰው የሚፈልጋችሁ ሰው ለእናንተ የሚሳሳላችሁ ሰው ለሞራላችሁ ለፍላጎታችሁ ለክብራችሁ ለሁለንተናችሁ እንደሚጨነቅላችሁ አትዘንጉ እና የጊዜያዊ ፍቅር ያዘው ሰው ለጊዜያዊ ስሜቱ ለጊዜያዊ ሙራዱ ለጊዜያዊ ለራሱ የሚከጅለው ነገር ብቻ ነው እሱ የሚወደውን አርጊ እሱ የሚፈልገውን አርጊ እሱ እንደዚህ የሚለውን አድርጊ ይያለ አንቺም ማትፈልጊውን በመጠየቅ ላይ የሚዘወትረው አንቺም ማትፈልጊውን አድርጊ የሚልሽ በቃ አንቺ በማትፈልጊው ነገር ላይ የሚያዝሽ ሰው ይሄ ላንቺ የተخለቀ አይነት አይደለም ማለት ነው የትዳር አጋሪ ብለሽ የምትይዙ ላንቺ ሞራል ላንቺ ሰበእና አይደለም ላንቺ ሰበእና ለቤተሰቦችሽ ለወዳጆችሽ የሚጨነቅልሻል በመታደርጋቸው ነገራቶች የሚመጡትን ምላሽ የሚያጋጥሙሽን አዋቅብ እያንዳንዱን ነገርሽን ኢቭን ከአላህ ጋር ያለሽን ተሰሰር ሊያበላሽ አይፈልግም ከሰው ጋር ያለሽን ተሰሰር ሊያበላሽ አይፈልግም ኢቨር በቃ የትዳር አጋርሽ ነው በቃ አጋጅሽ ነው አንቺን ወደ ተከክለኛ መንገድ ሊመራሽ የሚችል ረዳትሽ ነው ገብቶሻል እንደ አባትም ደግሞ ስታጠፍ የሚቆጣሽ ነው የሚገስጽሽ ነው የሚያስፈልግሽ ነገር ሲኖር የቻለውን ያህል በቀደር ማስተጣ يعني በቻለው ያህል በቻለው አቅም ላንቺ ሊያሟላልሽ የሚችል ነው ላንቺ ባደረገልሽ ነገር የሚጸጽተው አይደለም ላንቺ ባደረገልሽ ነገር የሚከፋ አይደለም ሁሉም የሚደሰት ነው ኑሮኝ ባረኩላት ብሎ የሚሳሳልሽ ነው የትዳር አጋርሽ እንጂ ይሄ እናንተ አሁን አብዛኞቻችን ሚዲያ ላይ ልክ እንደ ሸቀጥቃ ምንቀባበላቸው አይነት ወንዶች አይደለም የትዳር አጋር ያ ሊሆንሽም አይችልም ስትወጭበት የሚቀናብሽ ስታናግሪ ከሌሎች ጋር የሚቀናብሽ ሌሎች ሲናገሩሽ የሚከፋው ያኒ ስላንቺ ክብር የሚጨነቅ ሰው ነው እንጂ ካሌና አውርቶ ሄደብኝ ከሌ ጋር አውርታ መጣብኝ ከሌ ጋር እንደዚህ ቀማችኝ የሚሉት እቃ የሆኑት አይነት ወንዶች አይደለም በቃ እሱ ወንድ ነው አስለን ቢደረደሩ ሁሉ ካንቺ ውጭ የሚታየው የለም ሐቂቀተን ማለት ነው ኢቭን ፈቅደሽለቱላ ግን ያ አንቺ ሙሉ ስለሆንሽ ምናምን ካንቺ በላይ ሴት ስለሌለ ምናምን አይደለም ነው እሱ ቀልብ ውስጥ አንቺ ያኒ አላህ Subhanahu Ta'ala እሱ ቀልብ ውስጥ እንድትረጊ ያርጎሻል አላህ ሲሻውና ሲፈቅደው ነው መልሽ ወላኪን ወይም ደግሞ ሌላ ሚስቱን ገፍቶ መጥቶ አንቺን እንዲያስደስተሽ ወሌላይቱ ላይ ተጫውቶ ወዳንቺ ሲመጣ የሚረጋጋ መስሎሽ የሚደሰት መስሎሽ ምናምን አይደለም እንደዛ አይነት ወንድ አይደለም ላንቺ የሚበጅሽ ሐታ ማለት ነው ይሄርሽበት መንገድ ስህተት ነው